የ2026 የአፍሪካ ንግድ ትምህርት ቤቶች ማህበር ዓመታዊ ኮንፈረንስ በአዲስ አበባ ተካሄደ። በኢትዮጵያ የ2026 የአፍሪካ ንግድ ትምህርት ቤቶች ማህበር ዓመታዊ ኮንፈረንስ የንግድ ከፍተኛ ትምህርት ተቋማት ለአፍሪካ ኢኮኖሚያዊ እድገት ያላቸው ሚና በሚል መሪ ቃል የተካሄደ ሲሆን ለከፍተኛ ትምህርት ተቋማት ትልቅ አስተዋጽኦ እንዳለው ተነግሯል። ኤልዳና ታደሰ ተጨማሪ አላት። ለኢትዮጵያ የትምህርት ዘርፍና በአፍሪካ የትምህርት ደረጃ እያደገ ላለው ትልቅ ምዕራፍ የ2026 የአፍሪካ ንግድ ትምህርት ቤቶች ማህበር ዓመታዊ ኮንፈረንሱን አዘጋጅ ኢትዮጵያ መመረጧ የሚታወስ ሲሆን በዚህ ኮንፈረንስ ላይ ከ150 በላይ የከፍተኛ ትምህርት ተቋማት ዳይሬክተሮችና የዓለም አቀፍ አካዳሚ መሪዎች ከመላ አፍሪካና ዓለም አቀፍ ተሳታፊዎች ታድመዋል። ክብር ኮሌጅ የግል ከፍተኛ ትምህርት ተቋማት እንዳስተናጋጅ ተቋም ይህንን ትልቅ ጉባኤ በማዘጋጀት ግንባር ቀደም ሆኖ ከባለድርሻ አካላት ጋር መስራቱ ኮሌጁ ከሀገራዊ ቅድሚያ ከሚሰጣቸው ጉዳዮችና አህጉራዊ ግቦች ጋር ተጣጥሞ አግባብነት ያለው ተጽዕኖ ያለውና ስራ ፈጣሪ ትውልድን ለመፍጠር ቁርጠኛ መሆኑን ማሳያ እንደሆነ የክብር ኮሌጅ ፕሬዝዳንት ደሳለኝ መኩሪያ ገልጸዋል። እንግዲህ ጥናቶቹ በሰባት ጉዳዮች ላይ ያተኮሩ ነው። በዋናነት እንግዲህ አሁን ዓለም የተቀየረች ነው። የዓለም አሰራር የተቀየረ ነው። እንዲሁ የዓለም ቢዝነሶችም የተቀየሩ ነውና ከዛ አንጻር በዩኒቨርሲቲ በቢዝነስ ስኩል ውስጥ የሚመረቁ ተማሪዎች የዓለም ላይ የተፈጠረ ያለው ለውጥ ታሳቢ ያደረገ የትምህርት አሰጣጥ እንግዲህ እነዚህ ከፍተኛ ትምህርት ተቋማት ከዚህ ከተደረገው ለውጥ ጋር ታሳቢ ያደረገ የትምህርት አሰጣጥ እየሰጡ ነው ወይ? ካሪኩለማቸውን ድጋሚ በፈተሽ አለባቸው። ትምህርት ተግባራዊ መሆን አለበት። በአፍሪካ ውስጥ ያሉ የስራ አጥ መቀነስ አለበት። ትምህርት ፕራክቲካል መሆን አለበት። ከዛ ባለፈ ደግሞ ከትምህርት ከፍተኛ ትምህርት ተቋማት ጥራት ጋር በተያያዘና ከጥናት ጋር በተያያዘ የሚሰሩት ጥናቶች አብዛኞቹ የአፍሪካ ነባራዊ ሁኔታ ያሰበ አይደለም። ብዙዎቹ ፈንድ ቢደረጉት ከሌሎች ሀገራት ሆኖ የአፍሪካን ግን መሰረታዊ ጥቅም ያባከለ ጥናቶች አይሰሩም። ስለዚህ አፍሪካ በራሷ ኃይል ጥናቶችን መስራት አለባት የሚለው ነው። ኮንፈረንሱ በምርመራ በፈጠራ እንዲሁም ደግሞ በስራ ፈጣሪ ውስጥ ስትራቴጂያዊ አጋርነትን ለማምጣት የኢትዮጵያ የንግድ ተቋማት ከከፍተኛ ትምህርት ተቋማት ጋር በጋራ የሚሰሩበት አጋጣሚ ይፈጥርላቸዋል ያሉት ደግሞ በትምህርት ሚኒስቴር የከፍተኛ ትምህርት አካዳሚ ጉዳዮች ሚኒስቴር አስፈጻሚ ናቸው። አፍሪካን እነዚህ የቢዝነስ ትምህርት ቤቶች እንዴት አፍሪካን ሊቀይሩ ይችላሉ? አፍሪካን በመቀየር ውስጥ የቢዝነስ ትምህርት ቤቶቹ ምን ሚና አላቸው? ምን ሚና መጫወት ይችላሉ? የሚል አጀንዳ ላይ ነው። እንግዲህ እንደምታወቀው የቢዝነስ ስኩል የምንለው ወይ ደግሞ ቢዝነስ ትምህርት ቤቶች ለአንድ ሀገር እጅግ በጣም ወሳኝና የጀርባ አጥንት ናቸው። ሀገር በጣም ወሳኝ የሆኑ ፕሮግራሞች ያሉበት ትምህርት ቤት ነው። በተለይም ደግሞ በዚህ ዘመን ስራ ፈጣሪ ሆኖ ተማሪ መውጣት በሚገባበት ዘመን ላይ ስራ ፈላጊ ብቻ ሳይሆን የስራ ፈጠራ ክህሎት በአግባቡ አግኝቶ ተማሪዎች እንዲወጡ፣ ስለዚህ የቀረበው አጀንዳ እጅግ በጣም ኢምፖርታንት እና ተገቢ የሆነ መሆኑን አግኝቻለሁ። ኮንፈረንሱ ከትምህርት ሚኒስቴር፣ ከቱሪዝም ሚኒስቴር፣ ከውጭ ጉዳይ ሚኒስቴርና ከአዲስ አበባ ከተማ አስተዳደር ጋር በትብብር የተዘጋጀ እንደሆነ የተጠቆመ ሲሆን በተጨማሪም የኮንፈረንሱ ዋና ዓላማ በኢትዮጵያና በአፍሪካ እንዲሁም በዓለም አቀፍ ተቋማት መካከል የእውቀት ሽግግር እንዲኖር ለማስቻል የሀገሪቱን ብሎም በኢትዮጵያ ጥናታዊ ጽሑፎችን ለመጠቀምና ለማስተዋወቅ እንደሚረዳም ገልጸዋል። በሀገራችን ጥናቶች እንዴት ስራ ላይ መዋል አለባቸው የሚለው እንደ ሀገር ውይይት ላይ ነው ያለ ነው። ከዚህም በፊት እያንዳንዱ ተቋም የራሱን ሪሰርች ይሰራል። ይሄ ሪሰርች ለፖሊሲ ለውጥ ፖሊሲን ለመቀየር የፖሊሲ ሪቪው የሚባል ነገር አለ። የፖሊሲ ዶክመንት የሚባል አለ። ያ የፖሊሲ አጀንዳ ተደርጎ ለመንግስት መቅረብ አለበት። አሁን ብዙውን ጊዜ ምንድነው የሚደረገው? ይሰራል፣ እዛው ሼልፍ ላይ የሚቀርብበት ሁኔታ ነው የነበረው። አሁን ግን እየተሰራ ያለው የተሰሩ ሪሰርቾች እንዴት ለቴክኖሎጂ ሽግግር እንዴት ለልማት መዋል ይችላሉ በሚል እንደ ትምህርት ሚኒስቴር የሪሰርች ጭብጥ ሀሳቦች ተብሎ ወይ ደግሞ ሪሰርች ተማቲክ ኤሪያስ ተብሎ ተለይቶ በዩኒቨርሲቲዎች ሊሰራበት ይገባል በሚል ያ ደግሞ ከተሰራ በኋላ በሀገር አቀፍ ደረጃ በዳታቤዝ ውስጥ ገብቶ ዳታቤዝ ውስጥ ኢንፍሉዌንሻል የሆኑ ሪሰርቾች እንዲገቡ ተደርጎ ማንኛውም ሪሰርች ይገባል፣ ግን ኢንፍሉዌንሻል የሆኑ ሪሰርቾች ገብተው እነዚህ በጣም ወሳኝ የሆኑ ሪሰርቾች ለሀገር በሚጠቅም መልኩ ከሚመለከታቸው ባለድርሻ አካላት ጋር ምክክር ተደርጎበት ከመንግስት ጋር ምክክር ተደርጎበት ቅድም እንዳለው የሚመለከታቸው በሙሉ
እንግዲህ ተቋማት አሉ። ተቋማት አንድ ላይ መስራት አለባቸው በሚል ራሱ የቻለ አዋጅ ወጥቶ እየተሰራበት ነው ያለው። በኢትዮጵያ ንግድ ዘርፍ ማህበራት ምክር ቤት ዋና ጸሐፊ አቶ ቀነኒሳ ለሜ በአፍሪካ ተማሪዎች የተሰሩ ጥናትና ምርምሮች ተግባራዊ እንደማይደረጉና ጥቅም ላይ የሚውሉት የተወሰኑ ብቻ እንደሆነም ተናግረዋል። ስለዚህ በአፍሪካ አንደኛው ሪሰርቹ የሚሰራበት የኛንም ሀገር ጨምሮ ሪሰርቾች ከኢንዱስትሪ ጋር ሊንክድ አይሆኑም። እንደ አጋጣሚ ዩኒቨርሲቲ ላይ ብዙ አመት ሰርቻለሁ። በዩኒቨርሲቲ ማኔጅመንት ውስጥ በመመራመርም በማስተማርም ብዙ ቆይቻለሁና ዩኒቨርሲቲዎቻችን እና ኢንዱስትሪዎቻችን የተሳሰሩ አይደሉም፣ ሊንኬጅ የለም። ስለዚህ ሪሰርች በዩኒቨርሲቲዎች ይሰራሉ። እነዛ የሚሰሩ ሪሰርቾች ከኢንዱስትሪ የመነጩ አይደሉም። ዩኒቨርሲቲዎች ሪሰርችን ከራሳቸው ፐርስፔክቲቭ አይቶ ይሰራሉ። ሞር ኢንዱስትሪዎች ደግሞ እዛ ያላቸው ችግሮች አሉ። እነዚህ ኢንተግሬትድ ነው። ዩኒቨርሲቲዎች የሚሰሯቸው ሪሰርቾች ወደ ኢንዱስትሪ ሄደው ኢንዱስትሪ ፌስ የሚያደርገውን ችግር ሶልቭ እያደረገ አይደለም ማለት ነው። ስለዚህ ይሄ ችግር የኢትዮጵያ ብቻ ሳይሆን ሆል አፍሪካ ቅድም በስፒችም ላይ ሳነሳ እንደነበርኩኝ የሪሰርች ኢንዴክሳችን በጣም ትንሽ ያውም ደግሞ ችግርን የሚፈታ እና የአፍሪካን ሪያሊቲ ኮንቴክስቱን አንደርስታንድ ያደረገ ሪሰርች አይደለምና የሚሰራው። የአፍሪካ ንግድ ትምህርት ቤቶች ማህበር እንደ አውሮፓውያን አቆጣጠር በ2005 የተመሰረተና መቀመጫውን ደቡብ አፍሪካ ያደረገ ሲሆን በአህጉሩ ያለውን የንግድ ትምህርት ጥራት ተጽዕኖና አግባብነትን ለማሳደግ የተቋቋመ መሪ የፓን አፍሪካ ኔትወርክ ነው። በተጨማሪም በአፍሪካ የንግድ ትምህርት ቤቶች ፈጠራን፣ አመራርንና የላቀ ብቃትን በእውቀት ሽግግር፣ በትብብር በአቅም ግንባታና በፖሊሲ ዙሪያ አበክሮ የሚሰራ ተቋም እንደሆነም ተሰምቷል።